Johnson, what a save by Raya! የሰው ልጅ ስኬት የሚለካው በደረሰበት ከፍታ ብቻ ሳይሆን እዚያ ከፍታ ላይ ለመድረስ ባለፈባቸው መሰናክሎች ጭምር ነው። በልጅነቱ ከታላቅ ወንድሙ ጋር ፉትሳል ሲጫወት በግዴታ ግብ ጠባቂ እንዲሆን የተደረገው ትውልዱ ባርሴሎና ቢሆንም ልባቸው ወደ ሪያል ማድሪድ ከሚያደላው ቤተሰቦች የተገኘው የእግር ኳስ ህልሙ ባይሳካ በአንድ ቢሮ ውስጥ የሰው ኃይል አስተዳደር ባለሙያ ለመሆን ተቃርቦ የነበረው የርገን ክሎፕ ሳይቀሩ ግብ ጠባቂ ሳይሆን 10 ቁጥር ማሊያ የሚገባው ተጫዋች ነው ብሎ የመሰከሩለት ደግሞም በጨዋታ ሰዓት በደረሰበት አስከፊ አደጋ የፊቱ ገጽታ የተቀየረው ከሳውዝፖርት ጭቃማ ሜዳዎች ተነስቶ እስከ ኤሚሬትስ ደማቅ መብራቶች ሲደርስ ጉዞው ተስፋ ያለ መቁረጥና ለጠንካራ ስራ ህያው ማሳያ የሆነው ተወርዋሪው ኮከብ ዴቪድ ራያ ዛሬ ላይ ባለም እግር ኳስ ስሙ ከፍሎ ቢጠራም ወደ ስኬት ማማ ለመውጣት የተጓዘበት መንገድ ግን ለአስጨራሽና በፈተናዎች የተሞላ ነበር። የስፔናዊ ግብ ጠባቂ ታሪክ የሚጀምረው እዚህ ጋር ነው። ራያ ገና በልጅነቱ ሜዳ ውስጥ ገብቶ መጫወትን ቢመኝም ታላቅ ወንድሙ ግን ሁልጊዜም ግብ ላይ እንዲቆም ያስገድደው ነበር። ይሄ በግዴታ የጀመረው ግብ ጠባቂነት ግን ዛሬ ለደረሰበት የኳስ ቁጥጥር ብቃትና የመከላከል ጥበብ መሰረት ጥሎለታል። ከጓደኞቹ ጋር ሜዳ ውስጥ እየተጫወተ ያዳበረው የእግር ኳስ ክህሎቱ በዘመናዊ እግር ኳስ አንድ ሁለገብ ግብ ጠባቂ የሚጠበቅበትን ማንነቱን ቀርጾለታል። ምንም እንኳን የተወለደው በባርሴሎና ቢሆንም የቤተሰቦቹ የልብ ትርታ ግን ሪያል ማድሪድ ነበር። በዚሁ ምክንያት የእርሱ የእግር ኳስ አርአያ ማድሪድን ለረጅም ዓመታት በወጥ ብቃት ያገለገለው ኢከር ካሲያስ ሲሆን በተጨማሪም እንደ ኢዲን ቫንደር ሳልና ፋቢያን ባርቴዝ የመሳሰሉ የማንቸስተር ዩናይትድ የቀድሞ ግብ ጠባቂዎችን እያየም አድጓል። ግብ ጠባቂ ከመሆን ሌሎች ቦታዎች ላይ መጫወትን የሚወደው ራያ 2011 ላይ የህይወት አቅጣጫው ሊቀየር ተቃርቦ ነበር። ገና በ16 ዓመቱ ከተወለደባት ስፔን ወጥቶ ለሙከራ ወደ እንግሊዙ ብላክበርን ሮቨርስ ሲያመራ የመኖር ወይንም ደግሞ ያለመኖር ያክል ሁለት ምርጫዎችን ይዞ ነበር። ዝውውሩ ከተሳካ በእግር ኳስ መቀጠል፣ ካልተሳካ ደግሞ በአንድ ቢሮ ውስጥ ተቀጥሮ መስራት። ነገር ግን ባገኘ ሙከራ እድል ራሱን በሚገባ ያሳየው ዴቪድ ራያ በብላክበርን በቋሚነት ፈረመ። ያ ዝውውር ባይሳካ ኖሮ ራያን ዛሬ በኤሚሬትስ ሳይሆን በአንድ ቢሮ ውስጥ በሰው ኃይል አስተዳደር ሙያ ተቀጥሮ ልናገኘው እንችል ነበር። የዴቪድ ራያ የጥንካሬው መገለጫ ዝቅ ብሎ ለመጀመር ያለው ትዕግስት ነው። በ2014-15 የውድድር ዘመን በአምስተኛው ዲቪዚዮን ለሚገኘው ሳውዝፖርት በውሰት ሲጫወት ያሳየው ብቃት የብዙዎችን ቀልብ ስቧል። በተለይ በኤፍኤ ዋንጫ ያሳየው ድንቅ ብቃት ወደ ብላክበርን ሮቨርስ ዋናው ቡድን እንዲያድግም መንገድ ከፍቶለታል። በብላክበርን ቆይታው በመጀመሪያዎቹ 64 ጨዋታዎች ቡድኑ የተሸነፈው 6 ጊዜ ብቻ ሲሆን ለዚህ ደግሞ የስፔናዊ ተወራሪ ሚና በትልቁ ይነሳል። የግብ ክልሉን ከመጠበቅ በተጨማሪ የኳስ ማቀበል ብቃቱን ለማሳደግ በእግሩ ጎልፍ በመጫወት ያልተሞከሩ ልምዶችን ይጠቀም ነበር። ይህ ጥረቱም ባለፈው የውድድር ዓመት በፕሪሚየር ሊጉ ረጅም ኳሶችን በትክክል በማድረስ በቀዳሚነት ሲያስቀምጠው በተጨማሪም በእጁም በእግሩም የተዋጣለት ተጫዋች እንዲሆን አድርጎታል። ዴቪድ ራያ በእንግሊዝ እግር ኳስ ከዝቅተኛውና አምስተኛው ዲቪዚዮን ጀምሮ እስከ ፕሪሚየር ሊግ ድረስ ያሉትን ሁሉንም የሊግ እርከን መሰላሎች በአጭር ጊዜ ወጥቷቸዋል። ያኔ በ16 ዓመቱ የእንግሊዝ ምድር የረገጠው ብላቴና ብሬንፎርድን ወደ እንግሊዝ ፕሪሚየር ሊግ ካሳደገ በኋላ በሊጉ የመጀመሪያ ጨዋታውን ያደረገው ካሁኑ ክለቡ አርሰናል ነበር። በኤሚሬትስ ብሬንፎርድ አርሰናልን 2-0 ባሸነፈበት ጨዋታ ቋሚ ሆኖ ወደ ሜዳ የገባው ስፔናዊ ግብ ጠባቂ የአርሰናልን ተደጋጋሚ ሙከራዎች ሲያድን አምሽቷል። ራያ አርሰናልን ያሸነፈበትን ያንን ድንቅ ምሽት ለማስታወስ አንገቱ ላይ 2-0 በሚልም ተነቅሷል። ዴቪድ ራያ በዚያኑ ዓመት በሊጉ ብሬንትፎርድ ከሊቨርፑል 3-0 በተለያየበት ጨዋታ የመርሳይዱን ክለብ አጥቂዎች ከማቆሙ ባሻገር በእግሩ የተጫወተበት መንገድ የወቅቱ የሊቨርፑል አሰልጣኝ የርገን ክሎፕ አድናቆታቸውን እንዲቸሩት ማስገድዷቸዋል። ጀርመናዊ ሰው ስለ እርሱ ሲናገሩ በኳስ ማቀበል ክሎቱ ተጋጣሚዎቹን ማስጨነቅ የሚችል 10 ቁጥር መለያ የሚገባው ድንቅ ግብ ጠባቂ ነው ብለውታል። ባለፈባቸው መንገዶች ሁሉ በሁለት በኩል እንደተሳለ ሰይፍ የሆነው ዴቪድ ራያ የበርካታ ክለቦችን ትኩረት ቢስብም 2023 ላይ መዳረሻውን ሰሜን ለንደን አድርጓል። ወደ አርሰናል ሲያመራ ቀደም ሲል በብሬንፎርድ አብሮት ይሰራ የነበረውንና ለእድገቱ ትልቅ አስተዋጽኦ ያበረከተውን የግብ ጠባቂዎች አሰልጣኝ ኢናኪ ካናን ማግኘቱ ለብቃቱ መጎልበት ተጨማሪ ጉልበት ሆኖለታል። 1 ሜትር ከ83 የሚረዝመው ዴቪድ ራያ እንደ ሌሎች ግብ ጠባቂዎች ቁመቱ ረጅም የሚባል ባይሆንም ፍጥነቱና ሰዓት አጠባበቁ በእግር ኳስ ከመጫወት ክህሎቱ ጋር ተደምሮ አሁን ላይ በዓለም ስማቸው ከሚጠራ ጥቂት ግብ ጠባቂዎች አንዱም አድርጎታል። ዛሬ ላይ ራያ ለአርሰናል ብቻ ሳይሆን ለስፔን ብሔራዊ ቡድንም የጀርባ አጥንት ሆኖ እያገለገለ ይገኛል። በወጣትነት እድሜው ለብሔራዊ ቡድን ተጠርቶ የማያውቀው ግብ ጠባቂ በ2022 የመጀመሪያ ጨዋታውን በትውልድ መንደሩ አቅራቢያ በሚገኘው ስታዲየም ሲያደርግ ለቤተሰቦቹም ትልቅ ኩራት መሆኑን አሳይቷል። ዴቪድ ራያ ዛሬ ላይ በእንግሊዝ ፕሪሚየር ሊግ ከሚገኙ ምርጥ ግብ ጠባቂዎች ተርታ ቢሰለፍም እዚህ ለመድረስ ግን በአካልም በስነ ልቦናም እጅግ ፈታኝ የሆኑ መንገዶችን አልፏል። በተለይ በብላክበርን ሮቨርስ ቤት እያለ ያስተናገደው አስከፊ ጉዳት የህይወቱንና የፊቱን ቅርጽ ለዘላለም የቀየረ ክስተት ሆኖም አልፏል። ነገሩ እንዲህ ነው። በ2018 ብላክበርን ሮቨርስ ከዌስት ብሮሚች አልቢዮን በነበራቸው ጨዋታ
የወቅቱ ሮቨርስ ግብ ጠባቂ ዴቪድ ራያ የገጠመው አደጋ ለብዙዎች አስደንጋጭ ነበር። ከዌስት ብሮሚች አልቢዮን አጥቂ ሮድሪጌዝ ጋር በመጋጨቱ ፊቱ ላይ እጅግ አሰቃቂ ጉዳት ደረሰበት። ከግጭቱ ክብደት የተነሳ ራያ ወዲያውኑ በኦክሲጅን ድጋፍ ተደርጎለት ወደ ሆስፒታል ተወሰደ። ያን ጊዜ የብላክበርን አሰልጣኝ የነበሩት ቶሚ ቢዮን እንደገለጹት የራያ አፍንጫ አጥንት ተሰብሮ ወደ ጭንቅላቱ ሊገባ ምንም አልቀረውም በማለት የአደጋውን አስከፊነት ተናግረው ነበር። ከዓላማው አንዳችም ነገር ያላስቀረው ዴቪድ ራያ በአምቡላንስ ውስጥ ሆኖ የጨዋታዎቹን መጨረሻ 15 ደቂቃዎች ይከታተል የነበረ ሲሆን የፊት መከላከያ ማስክ አድርጎ ወደ ሜዳ ለመመለስ የወሰደበት 15 ቀናቶች ብቻ ነበሩ። አፍንጫ ወዲያውኑ ቀዶ ሕክምና ቢያስፈልገውም ቡድኑን ለ6 እና 8 ሳምንታት ላለመተው ሲል ሕክምናውን እስከ ውድድር ዓመቱ መጨረሻ ያራዘመበት መንገድ ግርምትን የፈጠረ ሆኖም አልፏል። ከውድድር ዓመቱ መጠናቀቅ በኋላ ፊቱን ፕላስቲክ ሰርጀሪ የተሰራው የግብዘብ ምንም እንኳን የቀደመ የፊት ገጽታውን መልሶ ማግኘት ባይችልም ብቃቱ ላይ ግን አንዳች ያመጣበት አሉታዊ ተጽዕኖ አልነበረም። ከብላክበርን በኋላ ወደ ብሬንፎርድ በማቅናት ክለቡ ወደ እንግሊዝ ፕሪሚየር ሊግ እንዲያድግም ትልቅ ሚና ተጫውቷል። ራያ አሁን ላይ በአርሰናል ቤት እያሳየ የሚገኘው ድንቅ ብቃት ያኔ ካጋጠመው ከባድ የአጥንት ስብራት ተነስቶ ለደረሰበት ደረጃ ትልቅ ማሳያ ነው። ዛሬም ድረስ የአፍንጫው ቅርጽ ያንን አሰቃቂ አደጋ ያስታውሰዋል። ሆኖም ያ ጠባሳ ለስኬቱ መሰላል እንጂ እንቅፋት አልሆነበትም። አርሰናልን በተቀላቀለ ማግስት በመድፈኞቹ ቤት የማይነካ የሚመስለውን አሮን ራምስዴልን ያስቀመጠው የካታላኑ ተወላጅ ለማይደፈረው የአርሰናል የኋላ ደጀን ቀዳሚው ሰው ሆኖም ስሙን በደማቅ ታሪክ እየጻፈም ይገኛል። ባለፉት 2 ተከታታይ ዓመታት የፕሪሚየር ሊጉ የዓመቱ ኮከብ ግብ ጠባቂ ሆኖ የተመረጠው ዴቪድ ራያ ለ3ኛ ተከታታይ ዓመት ለመመረጥ ተፎካካሪዎቹን በብዙ ርቀት እየመራም ይገኛል። እግር ኳስን በትርፍ ጊዜያቸው ከሚጫወቱበት የእንግሊዝ 5ኛ ዲቪዚዮን እስከ አውሮፓ ትልቁ መድረክ የአውሮፓ ሻምፒየንስ ሊግ መድመቅ የቻለው ኮከብ አርሰናልን በሊጉ ከ22 ዓመታት በኋላ በአውሮፓ ሻምፒየንስ ሊግ ደግሞ ለመጀመሪያ ጊዜ ከዋንጫው ጋር ለማገናኘት ልዩነት ፈጣሪ ሆኖ ቀጥሏል። ረፍት አልባው ሰው አሁን ላይ የአሰልጣኝነት ስልጠና እየወሰደ ሲሆን ጓንት ከሰቀለ በኋላ ምናልባትም በአሰልጣኝነት ልንመለከተው እንችላለን።